ዘይነት ትልቅ ቃል ኪዳንን እመቤታችን ተቀብላ እኛ እንዳንጠቀምበት የሚሸሽገናል የሚል ሐሳብም የለንም። ስለዚህ ይሄ ቃል ኪዳን ልክ ይሆናል የሚል ሐሳብን ማግኘት አጣሁኝ። ምክንያቱም ዮሐንስ እንዴት ስለ ቅድስት ድንግል ማርያም ዝም ይላል? ከሁሉ በላይ በሷ የሆነውን ነገር እንዲጻፍ ኤክስፔክት የሚደረግበት ዮሐንስ ነው። ምክንያቱም ኢየሱስ ዘም ብሎ አይደለም እናትና ተብሎ ለሱ ያስረከበው። እናሱ ምንም አላል። ራእይን ጽፏል፣ 3 መልእክት ጽፏልና ወንጌልን ጽፏል። ከዛ ከረጅም ዓመት በኋላ አንድ የማይታወቅ ደስቆስ የሚባል ይሄን ኮንቨርሴሽን ሰምቷል። እዛ መቃብር ቦታ ላይ የተደረገውን ኮንቨርሴሽን እና ንግግር 99ኙ ነገደ መላእክት ከነ አለቆቻቸው ወርደው ኢየሱስ ያን ሁሉ ነገር እየተናገረ መጽሐፍ ቅዱስ እንዲህ ሲጠናከርና ሲቀመጥ ያ ቃል ኪዳን አልገባም። ቃል ኪዳኗ ቀላል ስላልሆነ ነው፣ ለኔ ትልቅ ቦታ ስለምሰጠው ነውና መጽሐፍ ቅዱስ ሳጠው በጣም ተደነቅኩ። እሱ አንድ ሐሳቤን ያዘው ማለት ነው። ከዛ ይሄ የሃይማኖቱ ዓለም እየሸወደን ይሆን? ምንድነው እያወሩት ያለ? በዚህ ሌላ ነገር በዛ ሌላ ነገር። ብዙ የወንጌላውያን አማኞችን ነገር ለመስማት አልፈለኩም። ምክንያቱም ከድሮ የተዘራብኝ ዘር ትክክል ስላልሆነ እንደነገርኳችሁ የድመት ስጋ የሚበሉ በአጥር የሆነ ገንዘብ የሚላክላቸው ያንን የሚያደርጉ ምን የሚያደርጉ ምናምን እየተባለ ስለሚነገረን ስለነሱ ጥላቻ ነው ያለኝ። አንድ የቴሌቪዥን ቻናላቸውንም እንኳን መከታተል አልፈልግም። ሶ ምንም አዳምጬቸውም አላቅም። ጓደኛዬ በነበረችበት ሰዓት ሰማለሁ እንጂ ብዙ መዝሙራቸውን ወዳለው ድሮ እንሰማ ነበር። የመስፍን ጉቱ ምናምን ተማሪም እያለን ምናምን እንጂ ብዙ እነሱን የመስማት ፍላጎቱም ሐሳቡም የለኝም። ከዛ በኋላ እንደውም እግዚአብሔር ይሄንን ሐሳቤን ከሱ ጋር ትቼ መጽሐፉ ብዙ ነገር ያደረገልኝ እንትን ያለብኝ ምንድነው የሚባለው የተወልኝን ትቼ በቃ አእምሮዬ ኮንፊውዝድ እንደሆነ ወደ የራሴ መጽሐፍት እነዚህን መጽሐፍቶች ለመጻፍ መከራ የማይጀምር ግን አእምሮዬ በጣም ተይዟል። አንድ በኩል ምን ብዬ አስባለሁ፣ ሃይማኖት የሰው ብልሃት ተረት ቢሆንስ፣ ሁሉም ሃይማኖቶች የተሸወድንበት ነገር ቢኖርስ የሚል ሐሳብ አለኝ። ከዛ ደግሞ ልክ የሆነበት ነገርም ከሆነ እንዴት እንደዚህ ይሆናል? ፍታዊም አይደለም ሃይማኖት። አንዱን ሃይማኖት አንዱ ሲቀጣ ደግሞ ልክ አይደለም የሚል ሐሳቤንም ያስቆኝና ሃይማኖት ሴንስ አልሰጠኝ አለ። በቃ ምንም የሆነ ጸሎት አለኝ፣ የጸሎት ሰዓት፣ እነዚህን ጸሎቶች አደርጋለሁ ድር አድርጌ በቃ የሆነ መጨረስ የሆነ ስርዓት መፈጸም የሚባል ነገር አለ አይደለ? የሆነ ከልባችሁ ሳይሆን የምትፈጸሙት ስርዓት ልክ እንደዛ አድርጌ ሃይማኖት ሴንስ የሚባል ነገር አልሰጠኝ አለ ማለት ነውና ተውኩት። ለምን ያህል ጊዜ በዚህ ሐሳቤ እንደቀጠልኩ አላውቅም። ብቻ ግን ሁለተኛ መጽሐፌን ለመጻፍ ደግሞ በጣም ብዙ ታሪካዊ መጽሐፍቶችን መሰባሰብ ጀመርኩ። አንዳንድ አስተያየቶች ነበሩ። ሁሌ የሞተ ብቻ ታሪክ ለልጆች ጀግና ከምታሳያቸው በህይወት ያለም ደግሞ ጀግና ብታፈላልጊ ተብዬ ደግሞ እንዴት ምን አይነት ጀግኖች አሉ ልጆች ማወቅ የሚገባቸው እያልኩ ያንን ነበር ማብሰለስለው። ግን አእምሮዬ ከዛ ወጥቷል። አንዳንድ ጊዜ አምላክ ሰዎች የሰጡን ተረት ይሆን እነዚህ ቻይናዎች ልክ ይሆን አስተሳሰባቸው የሌሎች ሃይማኖት እንደዚህ ይሆን ምናምን የሚል በቃ ውሽ ብር ያለ ሐሳብ ውስጥ ነበርኩኝና አእምሮዬን ደግሞ ሎክ አድርጌ ላስቀጥለው አልቻልኩም። በቃ በጣም ይስታል፣ ሐሳቡን ይሄዳል። በቃ እንደፈለኩኝ እየተለጠጠ ነው። የፈለኩትም ስፈልግ አምላክ የለም። በቃ የተሳሳተ ነገር ነው፣ ሰዎች እንደዚህ በብልሃት ያመጡብን ነው ላለው። ሃይማኖት ሰዎችን ኮንትሮል ለማድረግ የተሰራ ነገር ነው ላለው። ደግሞ በሆነ መንገድ በቃ ዝም ብሎ አእምሮዬ የተወዛገበ የሆነበት ጊዜ ነበር፣ ረጅም ጊዜ በእርግጠኝነት የማስታውሰው ማለት ነውና ሴንስ አልሰጠኝ ብሎ ሃይማኖት ለብዙ ጊዜ ቆይቻለሁ። ግን ምን ሰዓት ምን ቀን እንደሆነ አላውቅም። ይሄንንም ለማንም አላማከርም። ራሴ የሆነ እጣጣራለሁ መጽሐፉን ይዤ። ከዛ ደግሞ የራሴን ስራዎች ሞካከራለሁ። አንዴ ወደ ልቤ ምን አይነት ሐሳብ መጣ? ለምንድን ነው ማትፈልጊ አንቺ ራስሽ ማትፈልጊ ትክክለኛውን እውነት ማትፈልጊ? ወደ ልቤ የሚመጣው ሐሳብ ማለት ይሄ የኔ እንዳልሆነ በደንብ አድርጌ እርግጠኛ ነኝ። ስለዚህ የሆነ ይፈለጋል ማለት ነው አምላክ አልኩኝ። በቃ ማለት ይፈለጋል፣ የት ነው ያለ ተብሎ ይፈለጋል ማለት ነው። ማለት ክርስትና ልክ የሆነው እኔ ክርስትና ልክ ያደረኩት ወርሼው ነው። ለእስላማም ጓደኛዬ እስልምና ልክ የሆነላት ወርሳ ነው። በእርግጠኝነት የክርስቲያን ቤተሰቦች ብትወለድ ልክ እንደኛ ነው የምታስበው። እነራጁ ይሄ የጣዖት አምላኪዎች ደግሞ እኛ ጋር ቢወለዱ እንደኛ ነው የሚያስቡ። እኔም ጣዖት አምላኪዎች ጋር ብወለድ የነሱ ሐሳብ ነው የሚኖረኝ። እኔ ለእግዚአብሔር ስለ የነበረው ለምንድን ነው በሃይማኖት በኩል የምትቀጣን ከሆነና አንዱን ልክ የሚያደርገው ከሆነ ለምን አንዱን የተሳሳተውን ሃይማኖት ማህፀን ዘግተህ በትክክለኛው መንገድ ብቻ ፍሎ ማታደርገን የሚል ዲቤት ከራሴ ጋር ገብቼ ነበርና አምላኬን ለመፈታተንም የደረስኩት በዛ ምክንያት ነበርና በውስጤ ብፈልግ እኮ ገኘ ነበር፣ ለማወቅ ሰው ቢፈልገኝ እኮ ያገኘኝ ነበር የሚል በውስጤ ጥያቄ በጣም መጣ ማለት ነው። ከዛ ወዲያው ራሴ የምመልሰው መልስ ነው፣ ግን እኔ ነኝ ብዬ ለማሰብ ይከብደኛል። እውነትም የዶክተር ራጁ የምላቸው አካል በፊዚክስ ፕሮፌሰር ነው። ለሃይማኖቱ ግን እናትና አባቱ የሰጡት ሌብል ልክ ስለሆነ ብዙ ሃይማኖቱን ለማወቅ አይጣጣርም አይጠርም። ፊዚክስ ላይ ግን በጣም ነው የሚሄደው።
ለዚህኛው ቦታና ጊዜ የለውም። በፊዚክስ ሲሆን ነገርኳችሁ ዲግሪ ከዛ ማስተሬት ከዛ ዶክተሬት ከዛ በኋላ ፕሮፌሰርነት ደርሷል። ሃይማኖቱ ግን ልክ ነው የሚያምኑት ሃይማኖት ደግሞ እኔ በጣም የሚያስገርመኝ ምግብን እንዲገዙ ሲፈልጉ በግ ከሆነ ይበላሉ፣ ዶሮ ከሆነ ይበላሉ፣ አሳ ከሆነና ላም አይበሉም፣ በሬ የሆነ ስጋ አይበሉም። ለምንድን ነው ማትመገቡ ስላቸው ድንገት ከሞቱ በኋላ ተመልሰው ላም ሆኖ የመምጣት አድቫንቴጃቸው ከፍተኛ ነው እና ሰው በፊዚክስ ከፍተኛ ደረጃ ደርሶ ሰው ከሞተ በኋላ ላም ሆኖ ይመጣል ብሎ ያስባል? በእውነት የዓለም ዕውቀት ይሄኛውን አስተሳሰባችሁን ከፍ ሊያደርግላችሁ እንደማይችል ነው። ሰው በፊዚክስ ፕሮፌሰርነት ማዕረግ ደርሶ ለሃይማኖት ሲሆን ላም ሆኖ እመጣለሁ ብሎ ያምናል። እኔ በእውነት ላም ሆኜ እመጣለሁ እንዴት ብዬ ይሄንን ሃይማኖት ለመፈተሽም ራሱ ሐሳቡም ፍላጎቱም የለኝም። የሆነ ስትሰሟቸው ለራሱ የሚያደርጉት አንዳንድ ነገራቶች የሆነ ባህልና ወግ ስርዓታቸው ህንዳውያን የሚገርሟችሁ የፈለገ ሊቅ የፈለገ ሀብታም የፈለገ ነገር ቢሆኑ ለዛ ነገር የተሰጡ ናቸው። በቃ አይጠይቁም፣ ኮሽን አያደርጉም። በዛ መንገድ ብቻ ነው የሚቀጥሉ። እነሱ ልክ ናቸው። ኢቭን ይሄ በፊዚክስ ፕሮፌሰር ነው ያልኳቸው ዶክተር ረጁ ለ4 ዓመት ለ5 ዓመት አውቀዋለሁና በየአመቱ ሲመጣ ፋሚሊዎቹ ናቸው የሚድሩትና ሳያገባ ነው የሚመጣ። በሚቀጥለው ሚስት አግኝቼ አገባ ይሆን ምናምን ይላልና ለምንድን ነው የማታገባው ስለው እኔ የተወለድኩበት ቀን የነሱ ቄስ አለ ሲቆጥር የኔ የእያንዳንዳቸው ወር የሚወለዱበት በእንስሳ ይሰየማሉና እሱ ኮብራ እባብ ነው የደረሰው። አንዳንዶቹ ጥንቸል፣ አንዳንዶቹ እርግብ፣ ብዙ እንስሳቶች አሏቸው ለየወራቶቹ የሰጡትና ያቺ ሚስቱ ሊያገባት የምትመጣዋ ሴት ስትቆጠር እርግብ ከሆነች ከእባብ ጋር ስለማትስማማ ውድቅ ትደረጋለች። ደግሞ ያኛው ሲቆጠር ደግሞ ከምንድን ነው የሚባለው ከጥንቸል ጋር ከሆነ እና በየአመቱ ሲመጣ ሳያገባ ነው የሚመጣ ይሄ ሰውዬው። በፊዚክስ እኮ ሊቅ ነው፣ ግን ሃይማኖቱ ሲወስንለት ላለማግባት እንኳን ይታዘዛል። በቃ ለባህላቸው ለእንትናቸው ያለ የሊቅነታቸውና ያቅማቸው ብዛት ይሄኛውን ነገር ኮንቪንስ እንዲያደርጉ አይረዳቸውም ሁላ እና በጣም ነው የሚገርም። እኛ ያን ያክል አንሰጥም በእውነት እንደዚህ አንሆንም። እና የሆነ የዓለም ዕውቀት ለራሱ ሃይማኖት መንፈሳዊ ሌቭላችሁን ከፍ ሊያደርግላችሁ ራሱ አይችልም ታውቃላችኋል። እና ምንድነው እንደዚህ ተሰጥተውለት ሳይሳይ የተሳሳተበት ነገር እንዳለ ለመንገር ብትሞክሩ እንዴት እንደዚህ ታስባለህ ብትሉ የእናንተን ሃይማኖት ነው የሚሳደበው ማለት ነው። እሱ ልክ ነኝ ብሎ ስለሚያስብና ጌታው በቃ ሰው እኮ ልክ ለመሆን መወለድ ብቻ ነው የሚጠበቅበት። ከዛ ጥሩ ተከራካሪ ይወጣዋል። ስለዚህ የሆነ ሃይማኖት ውስጥ ከገባችሁ በውርስ እየመጣ ያንን ኮንቪንስ እያደረገ ነው የሚመጣ። እኔ አሁን ከዛ ሐሳቤ መግባት አልፈልግም። እኔ ልክ እንደሆነ የራስ ሃይማኖት ስለተወለድኩበት ሳይሆን የሆነ ፕሩፍ ያስፈልገኛል። በቃ ከሌላው ጋር አነጻጽሬ እና በውስጥ የመጣው ቃል ደግሞ ፈልጊ፣ ጠይቂ፣ እወቂ። ለዛ ነው እኔ ጠያቂዋ የሚለውን ነገር ያመጣው። ጠይቂ፣ ፈልጊ። ስለዚህ መጀመር ካለብኝ ከራሴ ሃይማኖት በጣም ብዙ ጥያቄዎችን በዛ ልጅ መልስ ለመስጠት የመጣብኝ ስለነበር መጽሐፍ ቅዱስን ቁጭ ብዬ ይኸውላችሁ ሁለተኛ መጽሐፍ ልጽፍ የነበርኩትን በጣም ብዙ ስራ ልሰራ የነበርኩትን ነገር አስቀምጬ ሃይማኖታዊ ነገሮችን ብቻ መፈለግ መመርመር ጀመርኩኝ ማለት ነው። በቃ መጠየቅና ማወቅ አለብኝና አውቄው ነው መውረስ አልፈለኩም ሃይማኖቴን። በቃ በውርስ የተላለፈ ነገርን አየሁት። ተአምርም ተደርጎበታል። የኔ ልክ ነው ብሎ ከመሟገት ውጪ ልክ ያደርጋል ብዬ ማሰብ አልፈለኩም እና አሁን እፈልጋለሁ በቃ አልኩኝና ጸሎት አደረኩኝ። እፈልጋለሁ በልቤ እያመጣ ያለው ያ ሐሳብ ስለሆነ ግን እባክህ እኔ ሲኦል መግባት አልፈልግም፣ እርዳኝ፣ እንዳገኘህ እርዳኝ። እና ደግሞ አእምሮዬን በትክክል እኔ መጠየቅ ከጀመርኩኝ ነገርኳችሁ ምንም አምላክ ባይኖርስ እሱ የፈጠረውንስ ያንስ ፈጥሮት ማለት እንደዚህ የሆነ ኧረ እንደዚህ አይባልም ብዬ ራሴን ለህሊናችሁ እንደዛ አትብሉትም። ለምሳሌ አንድ ሰው ሲጋራ የሚያጨስ ቢሆን ሲጋራ ለመተው ይፈልጋል አይደለ? ሲጋራውን እዚህ ጋር አስቀምጦ መተው ፈልጋለሁ ቢል እምቢ ነው የሚለው አይደል? ከዛ ግን ይሄን ሲጋራ አውጥቶ ጥሎ ራሱ ላይ በር ቢቆልፍና ቁልፉንም ቢወረወረው የትም አያገኘውም። በቃ አብዶ ሲጋራውን ቢፈልገውም ማግኘት አይችልም ስለተቆለፈበት። አእምሮአችሁን እንዴት አድርጋችሁ ቆልፋችሁ ኧረ እንደዚህ አይታሰብም፣ ኧረ እንደዚህ አይነት ጥያቄ አይጠየቅም፣ ሰላም እባክሽ ወደ አእምሮሽ ተመለሽ ብላት አእምሮዬ እንደውም እየሰፋ መጥቶ ብዙ ጥያቄዎችን አምላክ መጠየቅ የማይችለው ማለት ትችላላችሁ። ምንም ያለ ፍርሃትና ያለ ርህራሄ በቃ አእምሮዬ እየወጣ አጀንዳ ላይ መጻፍ ጀመርኩኝ። ከዛ በቃ መፈለግ ጀምራለሁ። አሁን የሆነ ትክክለኛ ነገር ላይ ቆሜ ነው ማምለክ የምፈልገው። ውርስ እንዲሆንብኝ አልፈልግም። ሃይማኖት አልኩ በቃ መውረስ አልፈልግም። የምፈልገው ምንድነው በትክክል የቆምኩበት ልክ ስለወረስኩት ሳይሆን ትክክል ስለሆነ ማመን ነው የምፈልገው። ሌላውም ስለወረሰው ነው የሚቆም።